ዋስኪዶ ኤቭሪባዲ ሰላም እንዴናችሁ? ዛሬም እንደተለመደው ቀውጢና ቤንግ በሆነ ቪዲዮ ተገናኝተናል። ዛሬ ቼክ የምናደርገው ቺክን ሎድድ ፍራይዝ ነው። ዘጎት ኮፊ ነው የምንገኘው። እንግባ ወደ ውስጥ። ዛሬ ሜክሲኮ ሙቀቱ ጋይስ፣ ኧረ ሙቀቱ ይለያል ነው የምላችሁ ጋይስ። ወደ ውስጥ ገብተናል ጋይስ። ቤቱ ይሄንን ይመስላል። ቤቱ ትንሽ አነስ ያለች ነገር ነች ቤት። ፌስ ትራኩን ላስተካክል። ቺክን ሎድድ ፍራይስ ነው መሰለኝ ጋይስ። አይ ቲንክ ስልኬን ላውጣውና ቼክ ላድርግ፣ ምን እንደሆነ ቼክ ላድርግ። ጋይስ ሙቀቱ ሊገለኝ ነው። ሌላ ቪዲዮ ሰራለሁ ብዬ ነበር የወጣሁት ፈርስት ኦፍ ኦል፣ ከዛ አልተሳካም። አይ ቲንክ እዛ ብራንች ውድ አይሰሩ ነው ችግር የለም እና ዝግ ሆኖብኝ ተመለስኩኝ። እዛ አሁን ሜን ነው ይታይለት ስቱዲዮስ አይ ቲንክ ብሬክፋስት ነው ምንድን ነው ምን በለው ብሬክፋስት ነው መሰለኝ። ኧረ ጋይስ ግራ ገባኝ። አይ እስቲ ሳላድ ምናምን ራፕስ፣ ቺክን ራፕ፣ ፈላፍል ራፕ እዚህም ጋር የለም። ምን ፈልገው አገኘ ነው መሰለኝ። እስቲ ምን በለው ስልኬ ላይ ስክሪንሾት አድርጌው ነበር ጋይስ። ይሁ ስሙን ማለት ነው እና ቺክን ሎድድ ነው። ኦኬ ትምጣና እናዛታለን። ሜኑ ላይ አይ ቲንክ የለም። ልጅቷ የለችም መሰለኝ። አረ ጋይስ እንትን ልሰራ ነበር እኮ ግን አልነግራችሁም። ቀጣይ መስራቴ ስለማይቀር አልነግራችሁም። አረ ቤቱ ደስ ሲል ጭር ያለ ነው። ፈርቼ ነበር ጋይስ። ፎር ፈርስት ታይም ዩቲዩብ ቪዲዮ ብቻዬን ስሰራ አጠገቤ ሰው ሳይኖር ማለት ነው። የሚታዘዘኝ የለም። ነይ ማኔጀሩና እኔ ጋይስ ዝም ብለን እንፋጠጣለን። ቺክን ሎድድ ፍራይዝ አለ እንዴ? አምጪልኝ። እሺ የሚጠጣ ምን ማለት ነው? እሺ ኖርማል ሶዳ ነገር የለም? ኮካ ምናምን? እሺ እዚህ ጋር ቼክ ላድርግ። ከዛ እንዘዝ ጋይስ የሚጠጣ ነገር ላቴ ምናምን ልጠጣ እንዴ? ቆይ ምን ልጠጣ? ማኪያቶ። ኦረ ሙቅ ነገር አልጠጣም። ቀዝቃዛ አይስድ ነገር ጋይስ። ኧረ ግራ ያጋባል። አይስድ ኮፊ አልጠጣ። አይስድ ላቴ፣ ካራሜል ላቴ፣ ሞይቶ ልፈልግ። ሞይቶ ካለ ሞይቶ እጠጣለሁ። ሞይቶ ትላለህ። ጋይ ማይክ ተቸገርኩ እኮ ጋይስ። እንደዚህ ልክፈት። ፋስቲንግ ምናምን አሁን ጸደይ ነው። ከባድ ነው ሜኑ በዛና ጋይስ ያስቸግራል ለመምረጥ። ምን ልዘዝ? ሜኑን ላሳያችሁ ጋይስ። ሜኑ እንኪ ቀዝቃዛ ውሃ አለ እንዴ? ቀዝቃዛ ነገር፣ ቀዝቃዛ ውሃ አለ። ቀዝቃዛ እሺ። ሜኑ ጋይስ ዘ ፕራይስ ሊት ነው። በቃ አሪፍ ነው። ምን ላሳያችሁ? የሚበላ ነገር ነው። ኦኬ ኦምሌት ምናምን ይሄ ለቁርስ ነው። 450 የሆነ ነገር። እዚህ ቤት ትልቁ ስንት መሰላችሁ ጋይስ? 600 ብር። ትልቁ 600 ነው ጋይስ። እና ምን ልላችሁ ነበር ጋይስ? እና ላስት ቪዲዮአችንም ከ400 አልፏል ጋይስ። ኧረ ይቻላል። ዘማጨብጨብ ይመቻችሁ ጋይስ። እና 50 ሰብስክራይበር ገብተናል። ረስቼው
በጣም ቢግ ዲል ለኔ ትልቅ ነገር ነው። ዩቲዩብ ላይ 50 ሰብስክራይበር ኖርማል ነገር ነው፣ ግን ለኔ በጣም ትልቅ ነገር ነው። ያው እንግዲህ ጋይስ እንደምታዩት ምግባችን ደርሷል። ላሳያችሁ። ምን ይባላል? ቺፕስ በቺዝ ተከሽኖ ትላለ። ስሙ ምንድን ነበር? ቺክን ሎድድ ነው። እና ጋይስ አንድ ጊፍት አለህ ተብዬ ቆይ ላሳያችሁ። ከሎድዱ ጋር ምን ተሰጠኝ መሰላችሁ? ዲስ ሌመን የሆነ ነገር አላውቀውም። የሳይ በጣም ያጨናንቃል ጋይስ። ሰው እንዳለ እያያችሁ ነው ከኋላ ሙቀት። እረ ደግሞ ሲያቃጥል ማን እስቲ በዚህ ጥግን ጀምር። ቢስሚላህ ብለን ጀምር እስቲ። ደግሞ አይነሳም ጋይስ፣ ያወርዳችኋል። እያያችሁ ነው። ቀይ አይታይም፣ ለእናንተ አይታይም፣ ላስተካክልላችሁ። ቀይ ቆይ ያ የሳይ አሁን ይታያል። ይዩት። እረ ጋይስ ይለጠጣል ዝም ብሎ ይለጠጣል። ቺዙ ጋይስ አሪፍ ቴስት ያለው ይመስላል። እስቲ ግን ብዙ ነው ጋይስ። ረበለ እና ኳላ ሶስ አለ ጋይስ ተጨምጫለሁ። ባይደው በዚህ አበላል ነው ማለት ነው። እዩት ይለጠጣል። ቀይ ለጥጫችሁ ወጣ አያችሁ። ባይደው ጸዴ ቤት መሳራ ሰው ነው። አሁን እኔም ሳልበለው ቻልኩ በዚህ አስተሮኝ ልክፈትና እንጠጣ ይላጣጣ። አራንስ ችለጣ ይፈልጋል። ያበደን ብዛቱ ላሳያችሁ ጋይስ። ብዛቱ ይሁት ቀይ አረ በደቀ ብዛቱ ማያችሁት ከአንድ የሚጠጣ ጋር ጭራሽ ውሃ ዝዤ እና ከባድ ነው ጋይስ። ከባድ ነው እና ጋይስ የዲጂአይ ትራይፖድ ይጠፍቷል እና ቴብል ላይ ካልሆነ አይቀመጥም። እና ጋይስ ቦታው ቀዝቃዛ ነው ምናምን በጣም ጸዴ ነው። ድምጽ ከቀነሰባችሁ ጭራ ያለ ስለሆነ ነው ቦታው። አሁን ከዚህ ነገር 3 ጊዜ ነው ጋይስ፣ 3 ጊዜ ነው። ቺዙ በደንብ ለፈሩት አለ። አያችሁ ሲለቀጥ ጋይስ ቪዲዮን ካቆምኩት ከስንት ደቂቃ በኋላ ነው? ኦልሞስት 20 ደቂቃ ምናምን ያልፏል። ቪዲዮን ምግቡን እየበላኝ ምናምን ካለው ሲም በኋላ ያለው 20 ደቂቃ ምናምን ያልፏል። ምግቡን ላሳያችሁ። በቃ ንቅንቅ አላለም። የሚጠጣውን ብቻ ነው የጠጣሁት። እና ጋይስ ስትመጡ ለመሞከር ሁለት ምናምን ሆናችሁ ምናምን ካልሆነ ጋይስ በጣም ከባድ ኬዝ እና የት እንዳለው ላሳያችሁ ጋይስ። ማል ሜክሲኮ አይ ቲንክ ሜክሲኮ ላይ ቪዲዮ ስንሰራ ስንተኛ ቪዲዮአችን እንደሆነ አላውቅም፣ ግን አንድ የእርጥብ ቪዲዮ ሰርቻለሁ፣ ሌላም ሰርቻለሁ እና ደግሞ በፋሲካ ቀን እርጥብ በለው የሚለውን ቪዲዮ ሜክሲኮ ጋር የሰሩት እዛ ዋቢ ሸበሌ አካባቢ። ዲስ ሶስተኛ ቪዲዮ ማለት ነው። ከስንት ቪዲዮ ላይ 1 2 ከ5 ቪዲዮ ነው ከ6 ቪዲዮ ሶስተኛው 3 ቪዲዮ እዚህ ነው የሰሩት ጋይስ እና አሁን በጣም ከብዶኛል። ትንሽ የበለውትን ላወራድና ጉዞ ወደ ቦሌ እንሄዳለን። ባለፈው ቪዲዮ ልንሰራ ብለን ያጣነው የሆነ ቤት ነበረ፣ እሱም ቤት እናያለን ማለት ነው። ብዙ የሚሞከሩ ነገር ጸዴ ነገር አለ። ቦሌን እየዞርን ምን እንደሆነ አልነግራችሁም። ቀጣይ ቪዲዮ ላይ ታዩታላችሁ። ከዚህ ቪዲዮ ቀጥሎ የሚፖስተው ቪዲዮ ላይ ታዩታላችሁ ጋይስ። ሶፍቶች የበረሩ ሶፍቶች ንፋስ እና በተረፈ ያው ይሄንን ይመስላል። ሂሳቡ ሲመጣ አሳያችኋለሁ። አሁን ትንሽ ልረፍ። 729 ብር ነው የሚለው ጋይስ። 700 ኦልሬዲ 800 ብር ማለት ነው። 800 ብር ማለት ነው። ቪንኮስ ትሬዲንግ ነው የሚለው። እስቲ ልላከው እንግዲህ በሰጠችኝ አካውንት ነው። እስክትመጣ ልጠብቃት ወር ልላከው ዝም ብዬ። ቪንኮስ ትሬዲንግ ምን አለው? ቺክን ሎድድ ፍራይስ 600 ብር፣ ውሃ 35 ብር፣ ፍሪ አይስ
ቪንኮስ ነው የሚለው። እሺ 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 ያ እሺ ቴንክ እና ጋይስ ጨርሰናል። 700 ከ500 አይበልጥም። ኦኬ ቫት 100 ያው ነው ብቻ ጸዴ ነው። ለማንኛውም ጋይስ ወደ ሰከንድ ዴስቲኔሽናችን እንሂድ። ኦር እንዴት ነው ሰዓት እኔ እንጃ። ብቻ እኔ ሲጀምር ቀጣይ ራሱ ባደርገው ሙዴ ነው። ሰከንድ ዴስቲኔሽን ቀጣይ ሳምንት ባደርገው አሪፍ ነበረ ግን ግራ ገባኛው ምን ማድረግ እንዳለብኝ። ስንት ሰዓት ነው? ሰዓት እንይና ጋይስ ሰዓት የሚበቃን ከሆነ ሄደን እዛ ኦኬ ኦልሬዲ 10 ሰዓት ሆኗል። እንሂድ ዝም ብለን ትንሽም ቢሆን አንድ የሆነ ነገር ትንሽም ቢሆን አድርገን እንመለሳለን። ለማንኛውም ጋይስ የዛሬው ቪዲዮ ይሄንን ይመስል ነበረ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ቺፕስ በቺዝ የት መሞከር እንዳለባችሁ አሳይቻችኋለሁ። ቤቱን ከውጪ ላሳያችሁ። ከውጪ ይሄ ነው። ይሄው እዚህ ጋር ማለት ንብ ባንክ ፎቅ ላይ ነው። ፊት ለፊቱ አዋሽ ባንክ ቢልዲንግ አለ። ከዚህ ቢልዲንግ ፊት ለፊት ማለት ነው። ከዚህ ቢልዲንግ ፊት ለፊት ያለው ቤት ነው እና ጋይስ ተመችቶናል። በጣም ጠግብ ያለው ምናምን በጣም ደብሊው የሆነ ሰርቪስ በቃ ጸዴ ነው። መስተንግዶ በጣም ጸዴ ነው እና ደስ ይላል። በ700 ብር ኮስት ተደረኩ። 730 ብር ኮስት ተደርግ ያለው አሁን በቀረችን ስንት ብር ነው? 1K ነው በጀት አድርገን የምንወጣው። አሁን በቀረችን አይ ቲንክ ወደ 200 ወደ 300 እናስጠግቶች ችግር የለም 300 አስጠግተ ነው በ300 የቀረችንን ፏን እንላለን ማለት ነው። ላይክ ሼር ሰብስክራይብ ማድረግ እንዳረሱ። በቀጣይ ቪዲዮ እስክንገናኝ ቻው።